ሰላም የተወደዳችሁ ተመልካቾቻችን፣ እንግዲህ በቡካሬስት የነበረኝን ቆይታ ጨርሼ ዛሬ ወደ ቡልጋሪያ ሶፊያ እየሄድኩ ነው። ቡልጋሪያ ሶፊያ የሚሄደው እንግዲህ በባቡር ነው። ይህ ባቡር በጣም እጅግ በጣም አሮጌ ነው። በዚህ ባቡር ለመሄድ የመረጥኩበት ምክንያት የብዙ ብሎገሮች እንግዲህ በዚህ ባቡር የሄዱ ኤክስፒሪየንሳቸውን ሼር ሲያደርጉ ነበር። እኔም እስኪ ለምን በዚህ ባቡር አልሄድም ብዬ በዚህ ባቡር ነው የሚሄደው። እንግዲህ ባቡር በጣም አሮጌ ነው። የተወሰነ ለእናንተ ለማሳየት ሞክራለሁ። እዚህ ጋር ላሳያችሁ። ይህ እንግዲህ መቀመጫው ነው። ይሄ እንግዲህ ውጪው ነው። እንግዲህ በዚህ ባቡር ነው ወደ ቡልጋሪያ ሶፊያ የሚሄደው። ሶፊያ ስደርስ እንግዲህ በሌላ ብሎግ እንገናኛለን። እስከዛው ድረስ ተከታተሉን፣ ሰብስክራይብ አድርጉ። ከ4 ሰዓት ጉዞ በኋላ አሁን ቫርና የተባለ የቡልጋሪያ ከተማ ውስጥ ነው ያለነው። እንግዲህ ሶፊያ ለመድረስ ወደ ስንት ሰዓት ነው አሁን? አትሊስት 4 ሰዓት ይቀረናል ሶፊያ ለመድረስ እና አሁን ቫርና የተባለ ከተማ ነው ያለነው። እዚህ እረፍት እያደረግን ነው። ከዛም በኋላ እንግዲህ ጉዞአችንን እንቀጥላለን። እንግዲህ የዛሬ የትሬኑ ጉዞ በጣም አድካሚ ነው። በጣም ረጅም ሰዓት ነው። እስቲ ትሬኑን አካባቢ ሰፈሩን ላሳያችሁ። ይሄ እንግዲህ የምትመለከቱት ትሬን በሶቪየት ዩኒየን ጊዜ የነበረ ትሬን ነው። እንግዲህ በሶቪየት ዩኒየን ጊዜ የነበረ በጣም የድሮ ባቡር ነው። በዚህ ባቡር ነው እንግዲህ ከቡካሬስት ተነስተን ወደ ቡልጋሪያ ሶፊያ እየሄድን ያለ ነው። እንግዲህ ሶፊያ ስንደርስ ደግሞ አሳያችኋለሁ። አብራችሁን ቆዩ። ጭሱ ይታያችኋል። በጣም አሮጌ ባቡር። እስቲ አንድ በጣም አሮጌ የሆነ ባቡር ላሳያችሁ። እንግዲህ በዚህ ላይ ነው እየሄድን ያለ ነው። ወደዚህ ጋር በጣም አሮጌ ባቡር አለ። እስቲ እንመልከተው። እንደምትመለከቱት እንግዲህ ይሄ ባቡር በሶቪየት ዩኒየን ጊዜ ነበረ ነው። የኮሚኒዝም ጊዜ
Venere в Враца ще има концерт на гарата. Утре. Супер, няма да има! Слезте на место! Всякакви, не знам кой е ли, театър и разни скетчове, културата сигурно сте чували. Сега ще ви припомним едно най-известно филм парче. Магазин, денонощен магазин, рудете кога се взима, в магазина ще го има, само този магазин, денонощен магазин. Това е оригинална парче, но както чухте този следобед. ሰላም የተወደዳችሁ ተመልካቾቻችን እንግዲህ ከ11 ሰዓት የባቡር ጉዞ በኋላ ወደ ሶፊያ ትላንት ሌሊት በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ተኩል ደርሻለሁ። በጣም ደክሞኝ ስለነበረ እንቅልፌን እንደ ሕፃን ልጅ ነበር የተኛሁት። ዛሬ ጠዋት እንግዲህ ተነስቼ ሶፊያን እየጎበኘዋት ነው። ዛሬ በአጋጣሚ የነሱ የነጻነት ቀናቸውን የሚያከብሩበት ቀን ነው። እስቲ የሶፊያ ዋና ዋና ስፍራዎች ቦታዎች እየሄድን አብረን እንጎብኝ። አሁን የምንገኘው የሶፊያ ሜን ቡልቫርድ አካባቢ ነው። እዚህ አካባቢ እንግዲህ በጣም የተለያዩ ካፌዎች፣ ሬስቶራንቶች፣ የተለያዩ ምግብ ቤቶች ያሉበት አካባቢ ነው። እዚህ ጋር የግሪክ ሬስቶራንት አላቸው። ትላንትና ራቴን እዚህ ነበር የበላሁት። በጣም አሪፍ ነው ምግባቸው። እዚህ ጋር ደግሞ ሌላ ሬስቶራንት አለ። እንግዲህ ሜን ቡልቫርዱ በጣም ረጅም ነው። ከሮማኒያ አንጻር ግን ስመለከተው በጣም እንትን አይደለም፣ ትንሽ ነው፣ ትልቅ አይደለም። ሮማኒያ በጣም ትልቅ ነው። በጣም ብዙ ቱሪስቶችም ያሉበት ሀገር ነው። የሚገኘው እንግዲህ መናፈሻ አካባቢ ነው። እዚህ ጋር ደስ የሚል ዋተር ፋውንቴን አለ። ውስጥ እንየው። እንደምትመለከቱት እንግዲህ እዚህ አካባቢ በጣም ትልቅ ፓርክ ነው ያለው። ፓርኩ በጣም ትልቅ ነው፣ ሰፊ ነው። ይህን ሁሉ እንግዲህ የምትመለከቱት የሶፊያ ውስጥ ያለ ፓርክ ነው። ወደፊት እንሂድና ወደ ፋውንቴኑ በኩል ጉዞአችንን ወደፊት እናድርግ። ፋውንቴኑ በጣም ረጅም ነው። እዛ ጋር ሜን ፋውንቴኑ አለ፣ ግን ከታች ጀምሮ እስከ ላይ ድረስ በጣም ትልቅ ፋውንቴን ነው።
ዋናው ፋውንቴኑ ጋር ደርሰናል። እንግዲህ ዋናው ፋውንቴኑ ይሄን ይመስላል። እስቲ እንየው። ዋው በጣም ነው ደስ የሚለው። ጀስት ላይክ እንደ ሚውዚክ ነው የሚሰሩት፣ እንደ ሙዚቃ ነው በቃ እንትናቸው በጣም ደስ ይላል። ዋው ራሱ ፋውንቴኑ የራሱ የሆነ ሙዚቃ አለው። በጣም ደስ ይላል። ከፊት ለፊቴ ሌላ ህንጻ አለ። እስቲ ወደዛ ጋር ካፌ፣ ኮፊ፣ የተለያዩ ነገሮች አሉ። እዛ እንሂድና እንግዲህ ቡና እንጠጣ፣ ቁርስ እንብላ።